በፊልሙ መጀመሪያ ላይ 1996ን ያስመለክተናል። አንድ ሰው በባህር ዳርቻው ላይ እየተራመደ ነበር። እዚያም የሆነ አስገራሚ ሳጥን ይመለከታል። ወደ ቤቱም ያመጣዋል። ያ አደገኛ የሆነ ሳጥን ነበር። ልጁ ምንድነው ያመጣው? ልጁ ያመጣው አስገራሚ የሆነ የጨዋታ አስገራሚ የሆነ ሳጥን ነው። ግን ደስ የማይል ስሜት አይሰማውም። በዚህም ሳጥኑን አስቀምጦ አስገራሚ የሆነ ድምጽ አሰምቶ ከእንቅልፉ አስደንግጦ ያስነሳዋል። ሲከፍተው አንድ ካሴትም ይመለከታል። ያ ልጅም ካሴቱን ሲያጫውተውም ከዛ ካሴት ውስጥ በቤቱ ውስጥም ከፍተኛ የሆነ ብርሃን መውጣት ይጀምራል። ከዛ በኋላ ለዘላለሙ በዛ ጨዋታ ውስጥም ሰውየው ይገባል። አሁን ወደ 20 ዓመትም ወደፊት ፊልሙ ገፍቷል። 2017 ላይ ስፔንተር የተባለ አንድ ልጅም እንመለከታለን። ቪዲዮ ጌም እየተጫወተ ይገኛል። የቤት ስራህን ሰርተሃል የሚልም አንድ መልእክትም ከጓደኛው ይደርሷል። ስፔንሰር በፍጥነትም የቪዲዮ ጌሙን ትቶም ጓደኛውንም በመታዘዝም እሱም ወዲያው አሳይመንቱንም አጠናቆ ይጨርሳል። ከዛ በኋላ አንድ ጓደኛው እንዳለ ፍሪክ የሚባል በማህበራዊ ሚዲያ በጣም አንድ የምትወደድን ደግሞ ሌላ ልጅ እናያለን። ሁልጊዜ በማህበራዊ ሚዲያ ፎቶዎቹን ትለጥፍ ነበር። ልጅቷ ቢታኒያ ትባላለች። እዚያም ስፔንሰር ከጓደኛው የቤት ስራ ጋር ፍሪክ ሃውስም አሁን ላይ በታሪኩ መጀመሪያ ላይ በጨዋታው ምክንያትም የጠፋው የልጁ ቤት ነው እና አሁን በጣም በተመስጦ ውስጥ ነበር። ለዚህ ነው ሁሉም ፍሪክ ሃውስ ብሎ የሚያውቀው። አሁን ደግሞ በታሪኩ ውስጥ ማርታ የተባለች ሌላ ገጸ ባህሪንም እናስተውላለን። ከጂም አስተማሪዋም ጋር ተጣልታለች። መምህሩም በዚህ የተነሳ ይቀጣታል። በሌላ በኩል የስፔንሰር እና የጓደኛው መምህርም ስፔንሰር የጓደኛውን የቤት ስራ እንደሰራ ያቃል ይገነዘባል። ቢታኒያም በክፍል ውስጥ ተቀምጣ በቪዲዮ ኮል እያወራች ነበር። ስለዚህ ነው መምህሯም ከክፍል ውስጥም ያስወጣቻት። አሁን እነዚህ አራት ግለሰቦች ወደ ታችም ለቅጣት ወደ ምድር ወደ ትምህርት ቤቱ ይላካሉ። ወረቀቶችን እንዲያስተካክሉ ነበር። ሁሉም በዚህ ምንም ደስተኛ አልሆኑም። ከዛም አንድ የቪዲዮ ጨዋታ ጌም ይመለከታሉ። ያ ልጁ የጠፋበት የቪዲዮ ጨዋታ ጌም ነበር። አሁን እነሱም ያንን የቪዲዮ ጌም ይከፍቱታል። ልክ ጨዋታው ሲጀመር ስፔንሰር ቢታኒያና ማርታን ይላቸዋል ማለት ነው። ይህን ጨዋታ በድንገትም ይቆማል። ከዛ በኋላ አስደንጋጭ የሆነ ብርሃን መውጣት ይጀምርና ሁሉንም አንድ በአንድ ወደ ጫካ ይወስዳቸዋል። ጨዋታውን ከመጫወታቸው በፊትም ወደ መረጡት ገጸ ባህሪያትም ተለውጧል እና አሁን ላይ ሁሉም የራሳቸው የሆነ ባህሪያት ነበራቸው። በኋላ ላይ የምናየው አራቱም ሲታዩም ሁሉም ነገር ስለተቀየረ በጣም ይገረማሉ። ቀጭን ልጅ የነበረው ስፔንሰር ለሁሉም ሰው እኔ ስፔንሰር ነኝ በማለት ይናገራል። ማርታ የምትባለው ያቺ ልጅ ደግሞ አሁን ላይ በጣም ደፋር ሴት ሆናለች። ፋሽንና ማህበራዊ ሚዲያን የምታዘወትረው ደግሞ ቢታኒያ ወደ ወፍራም ፕሮፌሰርነትም ተለውጦ እናየዋለን። ሴት ነበር ወንድ አድርጎታል። አሁን ትንሽ መጠን ያለው ደግሞ አሁን ሳይኮሎጂስት ሆኗል። ቢታኒያ ነጸብራቅን ለማየት ወደ ውሃው ስቀርብም አንድ ትልቅ የሆነ እንስሳ ይመጣና ይበላታል ማለት ነው። ከዛም ከጥቂት ጊዜ በኋላ ከእንደገና ከላይ ትፈጠፈጣለች ከሰማይ። አሁን አራት ጥቁር መስመሮች እዚህ ጋር እንመለከታለን። አሁን ሁሉም ጨዋታውን መቀላቀላቸውን ያውቃሉ። 3 የህይወት መስመሮች አላቸው። ህይወታቸውን ለማዳን 3 እድል አላቸው። ከዛም እንስሳቱ እንደገና ያጠቋቸዋል። ያ እንስሳ እንደገና አጥቅጧት ሕያው ሆነች። ስለዚህ አሁን 2 የህይወት መስመር አላት ማለት ነው። እነዚህ አራቱም ከዚያ እንስሳ ለማምለጥም አንድ ሰው በመኪና ይመጣና ያድናቸዋል። ከዛም ይወስዳቸዋል። ስለ ጁማንጂ ጨዋታ ይነግራቸዋል። እሱም የዚህ ፊልም ስም ነው። አሁን ላይም በዚህ የጁማንጂ ጨዋታ ውስጥም እነዚህን አራት ሰዎችም ስለ ጨዋታው ይነግራቸዋል። በዚህ ጨዋታ ውስጥም እንደ ማንኛውም ጨዋታ ይህ ጨዋታ በጣም ከባድ እንደሆነና በጫካ ውስጥ ካለው የጃጋር እርግማን የተነሳ እንደሆነና ሁሉም እንስሳት እንዲህ የሆኑትም አንድ ሰውም ሁሉንም ኃይላት ከአልማዙ ጋር ስላገኘ ነው በማለት ያንን አልማዝም እኔ ሰርቄዋለሁ በማለትም ይሰጠዋል ማለት ነው። እዚህ ጋር ይህንን አልማዝ በተገቢ ቦታ ካስቀመጥከው ሁሉም ነገር ወደ ነበረበት ይመለሳል ይለዋል። ይህንን ጨዋታም ከዛ መጨረስ ይችላል በማለትም ካርታ ይሰጠዋል።
ካርታው ወደፊት የሚያስኪደው ነበር። ካርታውን ሲያይ ግን ባዶ እንደሆነ ያስተውላል። አብደሃል እንዴ? ይህ ነገር እኮ በውስጡ ተጽፏል ይለዋል። እዚህ ላይ ቢታንያ በጣም ጎበዝ እንደነበረችም እናስተውላለን። ካርታውን እንዴት ማንበብ እንዳለባት ጠንቅቃ ታውቃለች። የዚህ ካርታ መስመሮች በተራሮችና እንዲሁም በተለያዩ መንገዶችም በመጓዝ ከዛም ስፔንሰር እጁን ሲነካ የሁሉም ሰው ጥንካሬና ድክመትን እዚህ ጋር እንገነዘባለን። ስክሪን ይከፈታል። ስለ ስፔንሰርም መረጃ ይወጣል። በጣም ጠንካራና በፍጥነት መሮጥ እንደሚችልና ምንም ድክመት እንደሌለበት። የስፔንሰር ጓደኛ ደግሞ ስለ ራሱ ሲያውቅም ደስ ይለዋል። ባዮሎጂስት ነኝም በማለት ይገረማል። ከእንስሳት ጋር ሁሉ መነጋገር ይችላል እና ስለ እነዚህ እንስሳት ሁሉ ያውቃል። ድክመቱ ኬክ ነው። ኬክ ከበላ የሰውዬ ወዲያው ይሞታል። እና ተዋጊ ዳንሰኛ የነበረችው ደግሞ ቢታንያ ካርታውን እንዴት ማንበብ እንዳለባት ታውቃለች። እነዚህ ሰዎች በጁማንጂ ጨዋታ ውስጥም ይህን ጨዋታ መጫወት አለባቸው። ከዛም ብስክሌተኞች መጥተው አራቱንም ያጠቋቸዋል፣ ይተኩስባቸው ነበር። በዚህ ጨዋታ ሁሉም ሰው እርስ በርስ ይረዳዳል። አንድ ብስክሌተኛም እዛ መጥቶ ሊጎዳ ሲል ማርታ ከዛ ብስክሌተኛ ጋር ተደባድባ ብስክሌተኛውን ትገለዋለች። መሮጥ ያልቻለውንም የስፔንሰር ጓደኛ ስፔንሰር በትከሻው ላይ ተሸክሞትም ወዲያው ከዛ ቦታ መሮጥ ይጀምራል። አሁን አራቱም ከነዚያ ሰዎች እያመለጡ ፏፏቴ አጠገብ ደርሷል። ከመዝለል ውጪ ምንም አማራጭ አልነበራቸውም። ከዛ ማርታ እዚህ ጋር በጥይት ትመታለች፣ ከዛ ትሞታለች። ነገር ግን ከጥቂት ጊዜ በኋላ ከሰማይ ላይ ትፈጠፈጣለች። ይህ ማለት ህይወቷ አብቅቷል። አሁን ላይ አንድ ህይወት ነው የቀራት ማለት ነው። ይህን ጨዋታም አንተም መጫወታችንም በችግር ውስጥም አንገባም ነበር በማለትም ስፔንሰርን ይናገሩታል። ስፔንሰር ይህን ጨዋታ ብቻዬን አልተጫወትኩም፣ ሁልጊዜ ያዘዘኝና የሚያስፈራራኝ የስፔንሰር ጓደኛ አሁንም እንደዚያው እያደረገ ነው ይላል። ከዛ ሁለቱም መገፋፋት ይጀምራሉ። በዚህ ምክንያት ስፔንሰር ወደ ጉድጓድ ይወድቃል፣ ግን ተመልሶ በህይወት ይመጣል። አሁን ቀሪ ሁለት ህይወቶች አሉት ማለት ነው። ስፔንሰር ተመልሶ ሲመጣ እርስ በርሳቸው እዚህ ጋር ሲደባደቡ እንመለከታለን። ከዚህ ጨዋታ ፈጽሞ መውጣት አንችልም፣ ይህን ጨዋታ ከመዋጋት ይልቅ በደንብ አርገን መጫወት አለብን በማለት ያስባሉ። በእነዚህም አራትም ካርታዎች መሰረትም የስፔንሰር ጓደኛ ስለራበው በድንገት ኬክ ይበላል። ከዚህ ወዲያው ፍንዳታ ይከሰትና እዛ ይሞታል። ነገር ግን ከጥቂት ጊዜ በኋላ ወደ ህይወት ተመልሶ ይመጣል። ሁላችንም እንደምናውቀው እያንዳንዱ ሰው 3 የህይወት እድሎች አሉት። በገበያ ውስጥም አንድ ልጅን ይመለከታሉ። ወደ አንድ ቦታ ያመጣቸዋል እና ወደ ጁማኒም እንኳን በደህና መጣችሁ ይላቸዋል። አሁን ወደ ክፍሉ ካስገባቸው በኋላ ብልጭ ድርግም እያለ አንድ ነገርም እናስተውላለን። ይህን እንቆቅልሽ መፍታት ነበረባቸው። ከዛም በኋላ በሳጥን ውስጥ በጣም ትልቅ እባብ ወዳለበት ክፍል ይሄዳሉ። ስፔንሰር ሲከፍተው በጣም ይደነግጣል። እዚህ ጋር አይኖቹን ከእባቡ ጋርም ቀጥ አድርጎ ማስተያየት አለበት። ቢታንያ እንዲህ አለች፣ እስኪ ወደ እኔ ጋር አስጠጋው። ከዛ ልክ እባቡ ስታይ ትፈራለች፣ ትደነግጣለች። ያ እባብ ደግሞ አሁን ላይ ማርታን ያጠቃል። ነገር ግን ስፔንሰር የእባቡን አፉን ከያዘው በኋላ ከሳጥን ውስጥ አንድ ወረቀት ያገኛል። በዚህ ወረቀት ላይ አንድ ትንሽ ዝሆን እንዳለ ያስተውላሉ። ወረቀቱ ላይም ዝሆኑን እንዳየ መራመድ ጀምርም የሚል ጽሑፍ ያገኛሉ። ግን ሁሉም ይህ የካርታው ግማሽ ሊሆን እንደሚችልም እያሰቡ ነው። ከዛም እነርሱን የሚያጠቁ ሌላ ሰዎች እንመለከታለን ማለት ነው። አሁን ከፊት ለፊታቸውም ስፔንሰርን አልማዝ መልስልኝ እያለ እያሳደደው ነው። ግን በአንድ ልጅ እርዳታ ከዛ ቦታም ሲያመልጡም እናስተውላለን ማለት ነው። በታሪኩ መጀመሪያ ላይ ወደ ጨዋታው ውስጥ ገብቶ የጠፋው ልጅ አሌክስ ይባላል። አሁን የምንመለከተው በስክሪኑ ላይ ይሄ ልጅ ነው እና ያድናቸዋል። ወደ ዋሻ ውስጥ ያመጣቸዋል። ወደዚህ ዋሻ ውስጥም ሲገቡ ብዙ ነገር ይመለከታሉ። በፊት ለፊታቸውም በርካታውን ምላጮች፣ ስለቶች አሉ። ከዚያም በጣም ትልልቅ አዞች ያሉበት የውሃ ጉድጓድም ነበር። እንደምንም ከዛ ያስወጣቸዋል። አሁን አሌክስም ይላቸዋል ማለት ነው። ከ20 ዓመት በፊት በዚህ ጨዋታ ወጥመድ ውስጥ ገባው እና ምንም መውጣት አልቻልኩም ይላቸዋል። እዚያም አልማዙን ስላላገኘ በጣም ተናዷል። እነዚህም ለ20 ዓመታት ያክል እንደዚሁ እየኖርኩ ነው። አንድ የህይወት መስመር ብቻ ነው የቀረኝ። ህይወቴን አደጋ ላይ መጣል አልችልም። አሁን እዚህ ጋር የካርታ ግማሽም የተባለው አሌክስን እንደሆነ ሲያስተውሉ በጣም ደስ ይላቸዋል። እሱ ካገዛቸው ይህን ጨዋታ ማሸነፍ ስለሚችሉ ሁሉም ደስተኛ ይሆናሉ።
አሌክስን አግኝተው ነበር። የጨዋታውም ቀጣዩ ደረጃ የመጓጓዣ መደርደሪያ ነው። ይህንን ከተሻገረንም አልማዙን የምናስቀምጥበትን ተራራ ማግኘት እንችላለን ይላሉ። ወደዛ ቦታ ሲሄዱ ሁለት ጠባቂዎችም እዛ እየጠበቁም ያስተውላሉ። ህይወታቸውን ማዳን ስላለባቸው የጦር መሳሪያም ስላልነበራቸው ከፊት ለፊታቸው ማርታን ለመላክም ይስማማሉ። ምክንያቱም ከነሱ ውስጥም ሴት ልጅ የነበረችውን እነሱን ለማማለል እሷ ብቻ ስለነበረች ማለት ነው። አሁን ማርታን ወደ ጠባቂዎቹ ይልኳታል። ነገር ግን እንደ እብድ ትተውናለች። ምን ማድረጉላ እንዳለባትም አታቅም። ከዛም ማርታ ሙዚቃ ትሰማለች። ዳንሰኛ ነበረች። እዛም ትደንሳለች። ከዛ በኋላ ጠባቂዎቹን ማጥቃትም ትጀምራለች። ሁሉንም በአስገራሚ ሁኔታ ትዘርራቸዋለች። ከዛ በኋላ ወደ እነሱ ትሄዳለች። እነሱም እዚህ ጋር በዛ ቀዳዳ በኩል ይገባሉ። እዚህ ሄሊኮፕተር ለመውሰድ ነበር የመጡት። ወደዛ ጎጆ ከገቡ በኋላ ሄሊኮፕተሩን አሌክስ እንዲነዳ ይጠይቁታል። ምክንያቱም ሄሊኮፕተሩን እንዴት መንዳት እንዳለባቸው ማንም ከሱ በቀር አያውቅም። ግን አሌክስ እምቢ ይላል። ምክንያቱም አንድ ህይወት ብቻ ነው የቀረኝ፣ በህይወቴ ይሄን ትልቅ አደጋ ልወስድ አልችልም ይላቸዋል። ነገር ግን በስፔንሰር ትዕዛዝ የተነሳ ሄሊኮፕተሩንም አሌክስ መንዳት ይጀምራል። ከዛም ሰዎች ከኋላቸው እየተከተሏቸው ነው። ሄሊኮፕተሩ እየበረረ እየተኮሰባቸው ነው እና ከተራራው መሃልም ወስዶታል። ከዛም ወፋፍራም ጠብደሎችም ከኮራብታው ላይ እየተከተሏቸው ነው። የሄሊኮፕተሩም ከላይ ድጋፍ ሲሰበር ስፔንሰር ወጥቶ ድጋፉን ያስተካክለዋል። ሄሊኮፕተሩ እየበረረ በነበረበት ወቅትም አሌክስ የስፔንሰር ጓደኛ ዝቅ ሲል እዚህ ጋር አንድ ነገር ይወድቃል። ምን? ያ አልማዝ። ማን ሊወስደው ነው የሚለው ነገር በጣም አስገራሚ ነው። ምክንያቱም በአልማዙ ዙሪያ በጣም ትላልቅ ጎሾችም ስለሚገኙ ከዛም ስፔንሰር ጓደኛውንም ወደ ታች ይፈጠፍጠዋል። ከዛ በኋላ ልክ አልማዙን ሲያነሳውም እነዛ ጎሾችም እሱን ሲወጉትም በዚህ ምክንያትም ይሞታል ማለት ነው። ገና ወደ ህይወትም ተመልሶ ከሰማይ ላይ ሲወድቅም ሄሊኮፕተሩን ዝቅ ያደርጉለታል። ከዛ ወደ ሄሊኮፕተሩ ሲገባ እሱን ይዙታል፣ ያድኑታል ማለት ነው። ከዛ በኋላ ተራራው ጋር ደርሰው በጣም ደስተኛ ሆነው ነበር። ከዛም ትንኝ አሌክስን ትነክሰዋለች። ራሱም በዚህ ምክንያት ስቶ ነበር። ማንም ሰው አሌክስን መተው አልፈለገም። ከዛም ቢታኒያ የህይወት መስመሯን ለአሌክስ ትሰጠዋለች። አሌክስም በዚህ ምክንያትም በህይወት ነበር። ግን የቢታኒያ አጭር መስመር ነበር። የወባ ትንኝ ሐውልት ያለበት ቦታ ደረሱ። እዛም ከደረሱ በኋላ እኛ እንደምናስበው አይደለም፣ ሁሉም ነገር ቀላል ሊሆን አይችልም ብለው አስበው ነበር። እዚህ ጋር ስፔንሰርም እንዲህ ይላቸዋል። አስቀድሜ እኔ በዚህ መንገድ ይሄዳለሁ፣ ነገር ግን ትንሽ ወደፊት ሲሄድም በጣም በርካታ ብዙ እንስሳት ያጠቁታል። ወደ ህይወትም ሲመለስም ወደዚህ ምድር በጣም ከባድ እና እንዲሁም አደገኛ እንደሆነ ለጓደኞቹ ይነግራቸዋል። በተመሳሳይ መንገድ መራመድ አንችልም፣ አንድ ሀሳብ አለኝ፣ በተለያዩ መንገዶችም መራመድ እንዲሁም መሄድ ይኖርብናል። የስፔንሰር ጓደኛ በጣም ትልቅ የሆነ ዞን ያገኛል። ከዛ በኋላ ጨካኙ እዛ ከመጣ በኋላ ለቢታኒያ አንገቷ ላይ መሳሪያ በመደቀን እገላታለሁ ይላል። ከዛም የስፔንሰር ጓደኛ ከኋላው ይመጣል። አልማዙን የያዘው በትልቅ ዝሆን ላይ ተቀምጧል። በርካታ የሆኑም አበሻማኔዎች ያጠቁታል። አልማዙ ከእጁም ይወድቃል ማለት ነው። በዚህ ሰዓት ቢታኒያን ትቶ ያረመኔ ሰው ይሄዳል። እዚህ ጋር አልማዙን አመጣዋለሁ በማለትም ስፔንሰር በብስክሌት ይሄዳል። ተራራውን መውጣት ይጀምራል። በጣም አስገራሚ የሆነ አወጣጥ ነበር። ብስክሌቱን ምንም አላቆመውም። እየወጣ እያለ አልማዙን ለመውሰድ ማርታ ትሄዳለች። አልማዙ መሬት ላይ እንደሆነ ስትገነዘብም እሷም እዚህ ጋር ምን ታረጋለች? አውቃ እዚህ ጋር እባቡን ትረግጠዋለች። በዚህ ምክንያት እባቡ ይነክሳትና ከእንደገና አዲስ ህይወትም ከሰማይ ስትፈጠፈጥ አልማዙን በአየር ላይ ለስፔንሰር ታቀብለዋለች። በዚህም በአቦ ሸማኔው ሐውልት ውስጥ አስቀምጦት ነበር፣ ግን ምንም የተፈጠረ ነገር የለም። ከዛም ሁሉም ሰው የጨዋታ ጁማንጂ እያሉ እንዲጠሩና ተራ በተራ መጮ ይጀምራሉ። ጁማንጂ እያሉ ሲጠሩ የጨዋታው እርግማን ያበቃል። ከዛም ጁማንጂ እንደገና አረንጓዴ ይሆናል። እዚህ ጋር የጨዋታው ወራዳም ሰው ያበቃልታል። ከዛ በኋላ ያ መጀመሪያ በመኪና ያዳናቸው ሰው ይመጣና አመሰግናለሁ እያለ ደኖቻችንን አረንጓዴ ያርጋቸዋል ይላቸዋል። ተራ በተራ ሲጨብጣቸው
እነሱም እንደ ነፋስ እየበረሩም ወደዛ መጀመሪያ ወደ ነበሩበትም ህይወትም ወደ ዓለማቸው መመለስ ይጀምራሉ። ከዛም ሁሉም ጨዋታውን መጫወት ከጀመሩበት አንስቶ ወደዛ ቦታ እንደተመለሱም እዚህ ጋር እናስተውላለን። ግን አሌክስ እዛ እንዳልነበርም ይገነዘባሉ። እሱን ለማግኘትም ወደ ቤቱ ሲሄዱ ቤቱ በጣም በሚያምር በአስገራሚ ሁኔታ አጊጦ ነበር። አሌክስም መጥቶ ሰላም ይላቸዋል። ከዛ በኋላ ቢታኒያም ሰላም እንደላከችና ከሷ አንድ ልጅ እንደወለደ ይነግራቸዋል። ምክንያቱም እዛ ለመወሰል እሷ ህይወት ሰጥታኛለች መስመሩን። ስለዚህ አሁን ለሷ በጣም ለኔ በህይወቴ ውስጥም ትልቅ ቦታ ያላት ናት፣ ህይወቴን አድናለች፣ ጥሩ ጓደኞች ሆነናል በማለትም እዚህ ጋር ያኛውን የጨዋታ ጌምም ይሰብሩታል። ፊልሙ ይጠናቀቃል። አብራችሁን ስለነበራችሁ እናመሰግናለን።